መሰረታዊ የሆነ ችግር ስላለባችሁ ነው እዚህ ቻናል ላይ የተገኛችሁት። እናንተ ብቻ አይደላችሁም ባይዙ ችግር ያለባችሁ። ኤሚኔምም ችግር ነበረበት። ኤሚኔም ማለት እናቱ በአሜሪካ ሀገር ውስጥ የተጠላች እናት እንድትሆን ያደረገ ሰው ነበር። የገዛ እናቱ በሙዚቃው ሰድቧት ለ10 ሚሊዮን ዶላር ብላ ፍርድ ቤት የገተረችው እናት ነበረች። ሞተህልኝ ቢሆን እኮ ይህንን ሁሉ ችግር ባንተ ምክንያት አላይም ነበር ያለችው እናት ነበረች። በነበረባት የድራግ አዲክሽን ምክንያትም የኤሚኔም ህይወት እንዳመሰቃቀለች ይናገራል። ኤሚኔም በልጅነቱ ትምህርት ቤት ውስጥ ቡሊ በሚያደርገው ልጅ ምክንያት ጆሮ እስኪደማ ድረስ ተመቶ ለሳምንታት ያክል ሆስፒታል ውስጥ ተኝቶ ነበር። የዛን ጊዜ ነበረ እናቱ ትምህርት ቤቱን የከሰሰችው። የኤሚኔም እናት ዴቢ ትባላለች። ዴቢ ልክ እንደ ኤሚኔም ችግር ነበረባት። ኤሚኔምን የወለደችው በ18 ዓመቷ ነበር። የኤሚኔም አባትም ብሩስ ማዘርስ ገና በልጅነቱ በ6 ወሩ ጥሏቸው ይጠፋል። እናም በዛ ምክንያት ነበረ እናቱ ከባድ ትራውማ ውስጥ የገባች። ከባድ የሚባል የክራክ አዲክሽን ነበረባት። በዚህ ሱሰኛነቷ ነበረ ኤሚኔም እናቱን በዘፈኑ የሰደባት። ይህ ማለት ኤሚኔም ከእናቱ ጋር ቢፍ ውስጥ ነበሩ ማለት ነው። ኤሚኔም እንደዛ በሙዚቃው ዲስ ሲያደርጋት እናቱ ደግሞ መጽሐፍ ታሳትማለች። ማይሳን ማርሻል ማይሳን ኤሚኔም የተሰኘውን መጽሐፍ ነበር። የኤሚኔም እናት በመሆኗ ያጋጠሟትን ችግሮች እንዳለ የጻፈችበት መጽሐፍ ነው። በዘፈኖቹ አማካኝነት ኤሚኔም እናቱን በዚህ ቪዲዮ ልገልጸው በማልችለው ቃላቶች ይሰድባት ነበር። እናትየው ለ10 ሚሊዮን ዶላር ብላ ልጇን ትከሳለች። እንሰማለን አንፈርድም። እናም ኬዙ ተሳክቶላት 10 ሚሊዮን ዶላር ይከፈላታል። ግን ወደ እጇ የደረሰው 1000 ምናምን ዶላር ነበር። ለጠበቃ ለታክስ ምናምን ተቆራ